ሰበር የተኩስ አቁም ስምምነቱ ከተደረገ ከ11 ሰዓት በኋላ የኢራን ባላስቲክ ሚሳይሎችና ድሮኖች አቡዳቢ ላይና ኩዌት ላይ ጉዳት እያደረሱ እንደሆነ እየተነገረ ነው ያለው። ሁለቱም የኤር ዲፌንስ ሲስተማችን ኢንተርሰፕት ለማድረግ እየሞከረ ነው ያሉ ቢሆንም በኩዌት በኩል እንግዲህ 28 የሚሆኑ የድሮን ስዋርም ድሮን ባንድ እንግዲህ 28 ድሮኖች መጥተው የተወሰኑትን ኢንተርሰፕት ማድረግ ብንችልም ግን የተወሰኑት አልፈው በጣም ከባድ የሆነ ጉዳት አድርሰውብናል ብለዋል። ኤክስቴንሲቭ ጉዳት አድርሰውብናል ብለዋል። በኦይል ፋሲሊቲዎች እንዲሁም በውሃ ማጣሪያ ፋሲሊቲዎች ላይ ነው ይህ ከባድ ጉዳት ደረሰ የተባለው። እንደምታውቁት ውሃ ማጣሪያ ፋሲሊቲ ላይ በጣም ዲፔንደንት ናቸው የሚድል ኢስት ሀገራት። ደን ደግሞ ኢኮኖሚያቸው ደግሞ በኦይል ነው ሰፖርት የተደረገው። ሶ ኩዌት እንግዲህ በጣም ኢምፖርታንት የምትላቸው ቶፕ ቱ የሆኑ ፋሲሊቲዎቿን ነው ያጠቃቸው። እንግዲህ የኦይል ፋሲሊቲ እና የውሃ ማጣሪያ ፋሲሊቲ ከባድ ጉዳት ደርሶበታል ብላለች ኩዌት። ኢማራት ውስጥም እንግዲህ የኢራን ድሮኖች መጥተው እንግዲህ ጉዳት ለማድረስ ጉዳት ያድርሱ ያጣራሁት ነገር ባይኖርም ግን ወደ ኢማራት መጥተው የኢማራት ኤር ዲፌንስ ሲስተሞች እንግዲህ ኢንተርሰፕት ለማድረግ እየሞከሩ እንደሆነ እየተነገረ ነው ያለው። ይህ ሀፕን ያደረገው እንግዲህ ሲስፋየሩ ከተደረገ ከ11 ሰዓት በኋላ ነው። ኢራን እንግዲህ ሜይቢ ኢራንና አሜሪካ እርስ በርስ ላለመጠቃቃት አሜሪካም የኢራን ፋሲሊቲዎች ላለመምታት ኢራንም የአሜሪካን ፋሲሊቲዎች ላለመምታት ነው ሲስፋየሩ። እናንተ የላችሁበትም ከሆነ እንግዲህ አሮን ነው። ነገር ግን እንዲያት ነገራቶች ሀፕን እያደረጉ ነው ያሉት። በሌላ በኩል በተደጋጋሚ አሜሪካ ኢራን ላይ ጥቃቷ እንድትቀጥል ስትወተውት ነበር የተባለች ስትባል የነበረችው ሳውዲ አረቢያ እንግዲህ ኦፊሻል መግለጫዋን አውጥታ ይህንን ሲስፋየር መቀበሏን አሳውቃለች። ሲስፋየሩን ዌልካም እንዳለችና እንዲሁም ደግሞ ይህ ሲስፋየር በቀጣይ ለሚደረጉ ኔጎሽዬሽኖች ወር ድርድሮች ላይ አሪፍ ተጽዕኖ የሚኖረውና ፋይናል የሆነ ፐርማነንት የሆነ ቋሚ የሆነ መፍትሄ ያመጣል፣ ጦርነቱ ይቆማል የሚል ተስፋ አለን ብላለች ሳውዲ አረቢያ። በሌላ በኩል ቀጣርም የተለያዩ አረብ ሀገራቶች ይህንን ሲስፋየር ዌልካም እያሉት ቢሆንም ግን ኩዌትና አቡዳቢ ግን አሁንም እየተደበደቡ እንዳለ ታውቋል ማለት ነው። ትናንትና ዓለም በሙሉ ተጨንቆ ባለበት ሰዓት እነ ዶናልድ ትራምፕ ከጀርባ ምን ሲሰሩ ነበር፣ ድርድሩስ እንዴት ነበር ሲካሄድ የነበረው የሚለው ኤክስክሉሲቭ ሪፖርቶች ስለወጡ እሱን ልንገራችሁ። ናው ሰኞ ዕለት ጠዋት እንግዲህ በአሜሪካ በኩል አፕዴትድ የሆነ የተኩስ አቁም ኦፈር ለፓኪስታን ቀርቦ ነበር። ለኢራን ዲደርስ ያው ፓኪስታኖች መሃል ላይ ሜሴጁን የምታመላልሰው እና ለፓኪስታን ቀርቦ ነበረ። በፓኪስታን በኩል ወደ ኢራኖች ደርሶ ነበረ። ኢራኖች ይህንን ጉዳይ ካዩት በኋላ የሙጅተባ ኮሚኒን አፕሩቫል ስለምንፈልግ ሙጅተባ ኮሚኒ ጋር ጉዳዩ ደርሶ የእሱ መልስ እስኪመጣ ጊዜ ስጡን ብለው እንደነበረ ተነግሯል። ሙጅተባ ኮሚኒ እንግዲህ በዚህ ድርድር ውስጥ አክቲቭሊ ሲሳተፍ እንደነበረ ነው የታወቀው። ከዛ በኋላ ነገሩ ሙጅተባ ኮሚኒ ጋር ደርሶ ከመጣ በኋላ ሙጅተባ ኮሚኒ ጉዳዩን አይቶ አፕሩቭ እንዳደረገውና በዚህ ጉዳይ እንዲደራደሩ ፍቃድ እንደሰጠ ታውቋል። ይህንን ተከትሎ እንግዲህ ሰኞ ማታ ላይ ድርድሩ መልሶ ወደ ሞመንተም ገብቶ ነበረ። ኦር ተጧጡፎ ቀጥሎ ነበረ ድርድሩን በአሜሪካ በኩል እንግዲህ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ናቸው በስልክ ወደ ፓኪስታን እየደወሉ ሲመሩት የነበረው። በኢራን በኩል ደግሞ እነ አባስ አራጂ እንደነበሩ ነው እየተነገረ ያለው። በኋላ ላይ ግን ይህ ድርድር በዚህ ጥሩ ሁኔታ ላይ ባለበት እንግዲህ ማክሰኞ ጠዋት ላይ አሁንም ድርድሩ የበለጠ ወደ መግባባትና ወደ መቀራረብ እየመጣ ባለበት ሰዓት እብዱ ሽማግሌ ሰውዬ የትላንቱን ዛቻ መዛቱ ነው የተነገረው። ትላንት የዛቱ ዛቻ ኢንታየር ሲቪላይዜሽንን ኢራንን በሙሉ እናጠፋለን ምናምና የሚል ዛቻ መዛቱ ተነግሯል። ምናልባት ለድርድር እየቀረብን ስለሆነ በቃ እንዳሸነፍኩ እንዲመስል ብሎ ሊሆን ይችላል። የዶናልድ ትራምፕን ጭቅላት መገመት አይቻልም። ግን በዚህ ሁኔታ ላይ ባለበት ነው ያን ዛቻ የዛተው ነው የተባለው። ይህንን ተከትሎ እንግዲህ በዚህ ዛቻው ራሱ ላይ ነው ጫና ያመጣው ዶናልድ ትራምፕ ከሌሎች የዓለም መሪዎችም ሆነ ከራሱ አድሚኒስትሬሽን ሰዎች እንዲሁም ከኮንግረስ በጣም ብዙ ስልክ ሲደወለት እንደነበርና ጫና ሲደረግበት እንደነበረ ነው የተነገረው። እሱ ላይ ብቻ ሳይሆን ቫይስ ፕሬዚዳንቱ ላይ ሲደራደሩ የነበሩት ቫይስ ፕሬዚዳንቱም ቢሆኑ ይህንን እብድ ሰውዬ ኢሚዲየትሊ 25th አሜንድመንትን ኢንቮክ አድርገን ካላነሳ ነው የሚል ጫና ሲደርስ እንደነበረ ተነግሯል። የትራምፕ ኦፊስም በትላንትናው ዕለት እንግዲህ ውጥረት ውስጥ ነበረ የነበረው ይህ ሁሉ ሲካሄድ በነበረ ሰዓት። ኤኒዌይ ግን ዶናልድ ትራምፕ ይህንን ዛቻውን ቢዝትም ድርድሩ አሁንም ተጧጥፎ ቀጥሎ ነበረ። በኋላ ላይ ጄዲ ቫንስ ከነ አባስ ጋር በፓኪስታን በኩል እየተደዋወሉ ድርድሩን እያደረጉ ባለበት ሰዓት እንግዲህ አቶ ቢኒያም ደግሞ ከዶናልድ ትራምፕ እና ከዶናልድ ትራምፕ ቲም ጋር በተደጋጋሚ እየደወሉ አሜሪካ የማይሆን ዲል እንዳትፈርም ሲወተውቱ እንደነበረ ታውቋል። በኋላ ላይ ይሄ ነገር እንግዲህ ወደ ድርድሩ ቀስ በቀስ ወደ ጥሩ ነገር መድረሱን ተከትሎ የፓኪስታኑ መሪ ሻባዝ ሸሪፍ እንግዲህ ትዊተር ፔጃቸው ላይ የዚህን ድርድር ተርሞች ፖስት አድርገው እንግዲህ በዚህ ላይ ድርድር እየተካሄደ ነው፣ ጫፍም ደርሷል የሚል አንደምታ ያለው ፖስት ማድረጋቸውን ተከትሎ ከሚድል ኢስት ሀገራት ኢሚዲየትሊ ወደ ትራምፕ መደወል እንደጀመረ ነው የተነገረው። ሳውዲ አረቢያ እዚህ ጋር ሜንሽን ተደርጋለች። ከሳውዲ አረቢያ እስካሁን ድረስ የመልስ የለም፣ ግን ሳውዲ አረቢያ ሜንሽን ተደርጋለች። ሳውዲና የተወሰኑ የሚድል ኢስት ሀገራት ትራምፕ ጋር እየደወሉ ድርድር እንዳይደረግና ኢራንን እንዲያጠቁ ሲወተውቱ እንደነበረ ነው ሪፖርቶች እየወጡ ያሉት። ዶናልድ ትራምፕ እንግዲህ ይህንን በዚህ በኩል ከነዚህ ሚድል ኢስት ሀገራቶች ይህንን እና ከተወሰኑ አላዮች ጋሽ ቢኒን ጨምሮ እንግዲህ ይህ ውትወታ እየደረሰባቸው ባለ ሰዓት ግን ኢን ዘ ሚንታይም ግን ከራሳቸው አድሚኒስትሬሽን ሰዎችና ከአሜሪካ ፖለቲካል ኦፊስ ሰዎች ግን
ግን ይህንን ዲል ኢሚዲየትሊ እንዲወስድ ጫና ሲደረግበት እንደነበረ ነው ትራምፕ የታወቀው። ቫይስ ፕሬዚዳንቱ ጄዲ ቫንስን ጨምሮ እንግዲህ በድርድር እንጨርሰው የሚል ጫና ትራምፕ ላይ ሲደርስ እንደነበረ ታውቋል። ትራምፕ እንግዲህ በዚህ ሁሉ ጉዳይ ላይ ነገራቶች እየተቀጣጠሉ ሄደው መጨረሻ ላይ እንግዲህ ኢራኖች የመጨረሻ መልሳቸውን መልሰዋል። ይህም ምንድነው አሜሪካ ሆነች እስራኤል የምታደርስብንን ጥቃት ኢሚዲየትሊ የምታቆም ከሆነ ይህንን የ2 ሳምንት ሲስፋየር ለመፈረም ዝግጁ ነን ብለው መልሳቸውን መልሰዋል። ይህንን ተከትሎ እንግዲህ ይህ መልስ ለትራምፕ ከደረሳቸው በኋላ ትራምፕ መልሰው ፎር ዘ ላስት ታይም ለአቶ ቢኒያም ደውለው እንግዲህ ይህን ድርድር ልፈርም ነውና ይህንን ተኩስ አቁም ስምምነት ልፈርም ነውና ተኩስህን እንድታቆም የሚል ፕሮሚስ ማስገባታቸውና እዛ ላይ ስምምነት ላይ መድረሳቸው ታውቋል። ይህንን ስምምነት ላይ ከደረሱ በኋላ እንግዲህ ዶናልድ ትራምፕ ወደ ሻባዝ ሸሪፍ ወደ ፓኪስታንና ወደ አሲም ሙኒር የፓኪስታን የኤታማዦር ሹም ወደ አሲም ሙኒር ደውለው ዲሉን እንዲፈርሙና ዲሉን በቃ እንዲጨርሱ ክሎዝ እንዲያደርጉ መስማማታቸውን አሳውቀዋል። ኢን ዘ ሚን ታይም ግን ፔንታጎን ውስጥ ከፍተኛ ውጥረት እንደነበረ አንድ የዲፌንስ ኦፊሻል ተናግረዋል። ምክንያቱም ዶናልድ ትራምፕ ይህንን የዛቱትን ትዕዛዝ የሚያዙ ከሆነ እነዚህ ወታደሮች ናቸው መፈጸማቸው አይቀርም፣ ነገር ግን ይህ ሲቪላይዜሽንን በሙሉ አጠፋለሁ ጄኖሳይድ ይፈጽማለሁ የሚል እርምጃ ግን ሜንታሊም ኤንድ ሞራሊም የሚጎዳ መሆኑን ተከትሎ በዲፌንስ ሚኒስትሪ እና በፔንታጎን ውስጥ በጣም ከፍተኛ ቀውስ ውስጥ ነበር፣ ጭንቀት ውስጥ ነበር የነበሩት። በኋላ ላይ ግን ይህ ሲስፋየር መፈረሙን ተከትሎ ሪሊፍ እንደተሰማቸው ኦር እፎይታ እንደተሰማቸው ተነግሯል። በኋላ ላይ ዶናልድ ትራምፕ እንግዲህ ወዲያው ቀድመው ይህንን ሲስፋየር መስማማታቸውን ፖስት አድርጓል መስማማታቸውን። በኋላ ላይ ደግሞ ትንሽ ቆይቶ ደግሞ አባስም የኢራን ፎሬን ሚኒስቴርም ይህ ሲስፋየር መደረጉን አናውንስ አድርጓል። ይህንን ተከትሎ ይህ ሲስፋየር መደረጉን ዶናልድ ትራምፕ አናውንስ ካደረጉ ከ15 ደቂቃ በኋላ ሚድልስ ውስጥ ያሉ የአሜሪካ የሰራዊት አባላት ኢሚዲየትሊ ስታንድ ዳውን እንዲያደርጉ ኦር አማርኛው ምንድን ነው አሳረፍ ነው የሚባለው ብቻ እንደዛ እንዲያደርጉ ተደርጓል። ወደ ማንኛውም ጥቃት እንትን እንዳይሉና እንዳይንቀሳቀሱና እንዲቆሙ ትዕዛዝ ተሰጥቷቸዋል። ዊዝድሮ ሊያደርጉ የሚችላሉ ምናምን የሚል ነገር አለ። እሱ ገና የሚታይ ነው የሚሆነው። ለማንኛውም ጦርነቱ ከዚህ በኋላ ይቀጥላል ወይ የሚለው ግን እናየዋለን ማለት ነው። ዶናልድ ትራምፕ የኢራኑን ፎሬን ሚኒስትር የአባስን ፖስት ሼር ሁሉ ማድረግ ጀምረዋል። እዚህ ጋር በምታዩት መልኩ እንግዲህ የአባስ ፖስት ያደረጉትን ሼር አድርገውታል ዶናልድ ትራምፕ። እዚህ ፖስት ላይ እንግዲህ አባስ ያሉት ምንድን ነው? በአሜሪካ ያቀረበችው 15 ፖይንት አለ፣ ደግሞ ኢራን ያቀረበችው 10 ፖይንት የመደራደሪያ ነጥቦች አሉ። እነሱ እንደ ጀነራል ፍሬምወርክ በመውሰድ እንግዲህ እነዚህን ፊውቸር ለመደራደር እንደ ፍሬምወርክ በመውሰድ እንግዲህ ኢራን ላይ ማንኛውም አይነት ጥቃት የሚቆም ከሆነ ሲስፋየሩን ተስማምተናል ብለው ፖስት ያደረጉበትን ፖስት ነው እንግዲህ ዶናልድ ትራምፕ ሼር ያደረጉት። ኦን ቶፕ ኦፍ ዳት ደግሞ እንግዲህ ሁርሙዝ ሰርጥ እንደሚከፈት እዚህም ጋር አባስ ተናግረዋል። ሚሊታሪ ሊሚቴሽኖች ሊኖሩ ይችላሉ፣ ነገር ግን ሁርሙዝ ሰርጥ ይከፈትና በኢራን ኮኦርዲኔሽን እና በኢራን ሚሊታሪ ኮኦርዲኔሽን መርከቦች ይንቀሳቀሳሉ ብሎ ፖስት ያደረጉትን አባስ ፖስት ያደረጉት እንግዲህ ዶናልድ ትራምፕ ሼር ሁሉ አድርጎታል። የኢራን ኦፊሻሎችን ፖስት ሼር ማድረግ ጀምረዋል ዶናልድ ትራምፕ። በአንዴ ፍቅር በፍቅር ሊሆኑ ነው እንዴ ዶናልድ ትራምፕ? ምን እሺ። በሌላ በኩል ግን ዶናልድ ትራምፕ እዚህ ጋር ሌላ ፖስት አድርጓል። እዚህ ላይ ደግሞ ኢራን ካቀረበቻቸው ነጥቦች ውስጥ ሁለቱን ኦልሬዲ እንደተቀበሉት የሚጠቁም አይነት ነገር ፖስት አድርገዋል። ሁለቱ ምንድናቸው? አንደኛው ኢራን ሁርሙዝ ሰርጥ ላይ የሚያልፉ መርከቦች በሙሉ $2 ሚሊዮን ለኢራን እንዲከፍሉ የሚል መደራደሪያ ነጥቦቿ ውስጥ አንድ እሱ አለ። ሁለተኛው ደግሞ እንግዲህ የኢራን መልሶ ግንባታን እና አሜሪካ ፈንድ እንዲያደርጉ የጠየቀችበታልና እነዚህን ሁለት ፖይንቶች ኮንሲደር ያደረጉ ይመስላሉ። ምክንያቱም እዚህ ጋር እንደምታዩት እዚህ ትዊት ላይ እንደሚያሳየው ሁርሙዝ ሰርጥ ይከፈታል፣ መርከቦች የሚያልፋሉ ከተባለ በኋላ ብዙ ብርም ይሰራል፣ ኢራንም ግንባታዋን ትቀጥላለች ብለው ተናግረዋል። ግንባታዋን ትጀምራለች ብለው ተናግረዋል። በዚህ ሁርሙዝ ሰርጥ በሚያልፉ መርከቦች በምታገኘው ገንዘብ ግንባታዋን እንድትቀጥል ዶናልድ ትራምፕ መስማማታቸውን የሚያሳየ ሆኖ እየተነገረ ነው ያለው። በሌላ በኩል ደግሞ ከዛው ቀጥለው ደግሞ እኛም ደግሞ ሰፕላይ እናቀርባለን የብዙ አይነት ኦል ካይንድስ ኦፍ ሰፕላይ እናቀርባለን ብለዋል። ኢራን ለምታደርገው ግንባታ ሰፕላይ ማቅረብ ማለት ኢትስ ፓርት ኦፍ ፈንዲንግ እና ግንባታውንም ፈንድ እናደርጋለን የሚል ነገራቶችን እየጠቆሙ ያሉ እነዚህን ሁለቱን አትሊስት እነዚህን ሁለቱን ፖይንቶች ኦልሬዲ ተቀብለው ወደ ስራ እንደገቡ የሚጠቁም ነው እየተባለ ነው ያለው። ለማንኛውም ኢራን ከነዚህ መርከቦች እንግዲህ ወደ 400 የሚሆኑ መርከቦች ኦልሬዲ ፐርዣን ገልፍ ላይ ስታክ አድርገው ቀርተዋል። ሁርሙዝ መዘጋቱን ተከትሎ የትራፊክ ይኖራል፣ መንገድ መዘጋጋቶች ይኖራሉ። ያንን ሄልፕ እናደርጋለን ብለዋል ዶናልድ ትራምፕም። ኢራን ከነዚህ 400 መርከቦች እያንዳንዳቸው $2 ሚሊዮን የምትቀበል ከሆነ ምን ያህል ገንዘብ ልትሰራ እንደምትችል መገመት ይቻላል። ለማንኛውም ሪኮንስትራክሽን ይጀምራሉ፣ እኛም ፈንድ እናደርጋለን፣ ሰፕላይ እናቀርባለን ብለዋል ዶናልድ ትራምፕ። ሌሎችንም የኢራንን ፖይንቶች የሚቀበሉ ከሆነና በተለይ ሳንክሽኑን የሚያነሱ ከሆነ ለኢራን ትልቅ ድል ነው። ኢራን ባይ ዘ ወይ ሳንክሽን ስለተጣለባት ብቻ
እስከ 2 ሚሊዮን በርሜል ነዳጅ በቀን መሸጥ የምትችለውን እስከ 2 ሚሊዮን በርሜል ነዳጅ እንዲወርድባት ሆኗል። 2 ሚሊዮን በርሜል ነዳጅ $100 እንኳን ቢባዛ በጣም ብዙ ብር ነው። በጣም ብዙ ብር ነው እያጣች የነበረው ኢራን ማለት ነው ፐር ዴይ። ያ ማዕቀብም ከተነሳላት እንግዲህ የምታገኘው ገንዘብ በጣም ብዙ ገንዘብ ነው የምታገኘው ለረጅም ዓመታት ተጥሎባት የነበረው ማዕቀብ። ኢራን እነዚህን ፖይንቶች እንትን የምትል ከሆነ የምታሳካ ከሆነ የራሱ ትልቅ ድል ነው። ለማንኛውም ነገራቶች እየገፉ በሄዱ ቁጥር ደግሞ ምን ያህል ሌሎቹ ፖይንቶች የትኞቹ ተቀባይነት እያገኙ ሄዱ የሚለውን አይገሱ ዊልስ ከዚህ በፊት በነበረው ቪዲዮ ላይ እንግዲህ በፓኪስታን ቀርቦ የነበረው የተኩስ አቁም ስምምነት ፕሮፖዛል ተቀባይነት እንዳገኘ ነግራችሁ ነበር። በሁለቱም በኩል አሁን ይህ ለኛ ድል ነው እየተባለ ነው። ኮምፔር እናድርገውና ድል የማን ነው የሚለው እናንተ ወሰኑት። ናው ድል ነው ለማለት መጀመሪያ ከዚህ በፊት እንደነገርኳችሁ የጦርነቱን ጎል ማወቅ ይጠይቃል። ዶናልድ ትራምፕ ይህንን ጦርነት የጀመሩት ምን አስበው ነው? አንደኛ የኢራን መንግስት ሙሉ ለሙሉ ቀይሮ የራሳቸውን መንግስት የማስቆም የራሳቸውን መንግስት የመሾም ሀሳብ ይዘው ነው ዶናልድ ትራምፕም ሆኑ እስራኤላውያን ይህንን ጦርነት የጀመሩት። በኢራን በኩል ደግሞ ይህንን ዓላማቸውን ማክሸፍ ነው። በኢራን በኩል የነበረው ጎል ወራሪ ሲመጣ ሁሌ እንግዲህ ወራሪን ማባረር፣ አገርህን እንዳይወራ አድርገህ ማባረር ነው። ራሱን የሚከላከል ሰው ፋይናል ጎሉ ይሄ ነው። ለማንኛውም ግን እዚህ ጋር ክሊርሊ እያየን እንዳለ ነው እንግዲህ የኢራን መንግስት አልተገለበጠም። አሁንም የኢራን ኢስላሚክ ሪቮሉሽነሪ መንግስት ነው አሁንም ያለው፣ ኢስላሚክ ሬጂሙ ነው ያለው። ከዛ መንግስት ጋር ነው የተደራደረው። ትራምፕ አጠፋዋለሁ፣ ሌላ ሾምበታለሁ፣ ቀላል ነው ብለው የገቡበት መንግስት ነው። ከዛው መንግስት ጋር ነው እየተደራደሩ ያሉት ከሌላው ሆሚኒ ጋር ነው እየተደራደሩ ያሉት እና ምንም አይነት ያሳኩት ነገር የለም። አላማቸውን እንደውም በየጊዜውም ቢቀያይሩ በየጊዜውም አላማቸውን ሊያሳኩ አልቻሉም። ሁርሙዝ ሰርጥን ራሱ በጉልበት ሊያስከፍቱ አልቻሉም እና ይህ ሁሉ ነገር አለ። ዶናልድ ትራምፕ እንደ ድል ቢቆጥሩትም በምንም ወይ ድልነት የሚያሳይ አይደለም ለኔ ፎርሚ። እናንተ ሀሳባችሁ መስጠት ትችላላችሁ። ዶናልድ ትራምፕ ያሰቡትን አላማ በሙሉ ሳያሳኩ ነው የወጡት። በኢራን በኩል ደግሞ እንግዲህ እንደምታውቁት ሙሉ ለሙሉ ሬጂሙ እንዳይወድቅ አድርገው ተከላክለዋል። ሀገራቸውን ከወረራ ተከላክለዋል። የአሜሪካ ኢንትረስት ኢምፖዝ ሳይደረግበት መንግስታቸው ተገልብጦ የአሜሪካ ፑፔት የሆነና ለአሜሪካ ነዳጁን የሚያስረክብ ልክ እንደ ቬንዙዌላ ለአሜሪካ ነዳጁን በየቀኑ የሚያስረክብ የሚገብር መንግስት ሳይሾምበት ያንን አግሬሽን ሙሉ ለሙሉ ተከላክሎ መንግስቱንም ሀገሩንም ግዛቱንም ጠብቆ እስካሁን ድረስ ቆይቷል። እስከ መጨረሻዋ ሰከንድ ድረስ እንግዲህ የአሜሪካን ትሬትም ማስፈራሪያም ሆነ ጥቃት ሳይበግረው እንግዲህ እስከ መጨረሻው ሰከንድ ድረስ ቆይቶ ለዚህ ድርድር በቅቷል። በኢራን በኩል እንግዲህ ኢራን ወራሪዎችን ሙሉ ለሙሉ አላማቸውን አክሽፍ ያለው ሰው ይህ ለኔ ድል ነው እያለች ነው። በሌላ በኩል ደግሞ ዶናልድ ትራምፕ እንግዲህ ኦፊሻል ስቴትመንታቸው ላይ ሜንሽን እንዳደረጉት የኢራንን 10 የድርድር ነጥቦች እንደሚቀበሉና ለመደራደር ቅርብ ናቸው፣ እንደራደርባቸዋለን ማለታቸው ራሱ ድል ነው። ምክንያቱም ኢራን እዛ 10 ፖይንቶች ውስጥ ለምሳሌ ለረጅም ዓመት ተጥሎባት የነበረው ሳንክሽን እንዲነሳላት፣ ማዕቀብ እንዲነሳላት ዲማንድ አድርጋለች። ያንን ከተቀበሉ ለኢራን ትልቅ ድል ነው። በሌላ በኩል ሁርሙዝ ሰርጥ ከዚህ በኋላ ባለቤትነቱ የኔ ነው፣ $2 ሚሊዮን በየመርከቡ አስከፍላለሁ፣ ይህ ሊከበርልኝ ይገባል ብላ እዛው ፖይንት ላይ አለ። እንግዲህ ይህንን የሚቀበሉ ከሆነ ይህም ድል ነው። በሌላ በኩል ደግሞ በጦርነቱ የወደመብኝ ንብረት መልሳችሁ ኮምፐንሴት ልታደርጉኝ ይገባል፣ ልከፍሉኝ ይገባል የሚል ዲማንድ አለበት። የኢራን ዲማንዶች ባይ ዘ ወይ በጣም ኃይለኛ ዲማንዶች ናቸውና እነዛን ዲማንዶች ተቀብለናል ብለዋል ትራምፕ። ተቀብለናል፣ ለድርድር ቅርብ ናቸው፣ በዚህ 2 ሳምንት ውስጥ ድርድር ላይ እንደርስባቸዋለን፣ ቀላል ናቸው፣ ለድርድር ቅርብ ናቸው ብለዋል ትራምፕ። ኢራን አንደኛ ወራሪዎች ይዘውት የመጡትን ዓላማ ሙሉ ለሙሉ አክሽፋለች። የወራሪዎች ፑፔት መንግስት ወር ባንዳ መንግስት ሳይቋቋምባት ያንን ሙሉ ለሙሉ እስከመጨረሻው ሌቭል ድረስ እስከመጨረሻው ፖይንት ድረስ እንግዲህ ተከላክላ አክሽፋለች። በአሜሪካ በኩል ግን አስበውት የነበረውን ዓላማ ሙሉ ለሙሉ አላሳኩም። መንግስት አልገለበጡም። የራሳቸውን ፑፔት መንግስት አላስቀመጡም። የኢራንን ነዳጅ ወስዳለሁ ብሎ እንደዛቱት አልወሰዱም። ሁርሙዝ ሰርጥን በጉልበት አስከፍታለሁ እንዳሉት አላስከፈቱም። ዞሮ ሁሉም ነገር ወዴት መጥቷል? መጨረሻ ላይ ወደ ድርድር መጥቶ እንግዲህ ሁርሙዝም ለሚመጡት 2 ሳምንት ቢሆን አትሊስት የሚከፈተው በድርድር ነው፣ በጉልበት አይደለም፣ በድርድር መሆኑ ታይቷል። የትኛው ነው ድል የሚለውን እናንተ ትናገራላችሁ። በሌላ በኩል ግን በአሜሪካና በእስራኤል በኩል ያሉ ነገራቶች እያነጋገሩ ነው ያሉት። በተለይ በአሜሪካ በኩል የአሜሪካ ሴናተሮች እየወጡ እንግዲህ ዶናልድ ትራምፕ ራሱን ካስገባበት ረግረግ ውስጥ መውጫ ማግኘቱ ሁላችንም ይዞ ሳይጠፋ መውጫ ማግኘቱ እኛ ደስ ብሎናል፣ ምንም እንኳን ወራዳ መውጫ ቢሆንም እያሉ እየተናገሩ ነው ያሉት የተለያዩ ሴናተሮች እየወጡ ትናንትና በተለይ ሲፈሩ ዶናልድ ትራምፕ ልናስቆም ይገባል ሲሆን የነበሩ ሴናተሮች ያ መውጫ መገኘቱ በጣም ደስ የሚል ነገር ነው እያሉ ነው ያሉት። በእስራኤል በኩል ጋሽ ቢኒ ኦፊሻሊ ይህንን የሲስፋየር የተቀበሉት ቢሆንም ግን የእስራኤል ሚዲያዎች ግን በጣም ትራምፕ የዓለም መቀለጃ ግሎባል ጆክ እያሉት ነው ያሉት። ግሎባል ጆክ ማለት የዓለም መቀለጃ የሆነ ሰው ነው። ዓላማውን ሳያሳካ ምንም ሳያደርግ ነው የወጣው እና የዓለም መቀለጃ ነው እያሉት ያሉት። በተለይ ሲስፋየሩ ከታወጀ በኋላ ራሱ ኢራን ወደ እስራኤል ባሊስቲክ ሚሳይሎችን ልካ የእስራኤል ሕዝብ በሙሉ ሼልተር ውስጥ ነበርና
እና የእስራኤል ህዝብ በሙሉ ሼልተር ውስጥ ባለበት ሰዓት ሲስፋየር አውጃለሁ ማለት እጅግ በጣም ውርደት ነው እያሉ ነው ያሉት የእስራኤል ሚዲያዎች። በተለይ እንደምታውቁት ኢራን ባለስቲክ ሚሳኤል መተኮስ እንዳትችል አድርገን እናጠፋታለን ተብሎ ተገብቶ የነበረ ቢሆንም ሲስፋየሩ እስኪታወጅ ሰከንድ ድረስ ኢራን ስቲል ባለስቲክ ሚሳኤል መተኮስ የምትችል ሀገር መሆኗን ማሳየቷን ተከትሎ እንግዲህ ከፍተኛ ውርደት ነው እየተባለ ነው ያለው በእስራኤል ሚዲያዎች በኩል። ለማንኛውም ፋይናሊ ዓላማውን ማን አሳክቷል፣ የዚህን ጦርነት የገባበትን ዓላማ ማን አሳክቷል የሚለውን ግን ዩ ቢ ዘ ጀጅ። ብሬኪንግ ፓኪስታን እንግዲህ ዓለምን ሴቭ አድርጋለች። ትላንትና በፓኪስታኑ መሪ ቀርቦ የነበረው የተኩስ አቁም ስምምነት ፕሮፖዛል በሁለቱም በኩል ተቀባይነት አግኝቶ እንግዲህ ከትላንትና ጀምሮ የተኩስ አቁም ለ2 ሳምንት የሚቆይ ተኩስ አቁም ስምምነት ተደርጓል ኦር ተቀብሎታል የሚል ነገር እየተነገረ ነው ያለው። በኢራን በኩል እንግዲህ ለቀረበላት ፕሮፖዛል መጀመሪያም ጥቃት ደርሶብኝ ነው እዚህ ጦርነት ውስጥ የገባሁት፣ ስለዚህ እና አሜሪካ ጥቃት ማድረሳቸውን የሚያቆሙ ከሆነና እዛ ላይ ጋራንቲ የሚሰጡኝ ከሆነ ሲስፋየር ለማድረግ ኦር ተኩስ አቁም ለማድረግ ችግር የለብኝም ብላ ለፓኪስታን መልሳ ነበረ ትላንትና። ይህን እንግዲህ ዶናልድ ትራምፕ ተቀብለው እንግዲህ ጥቃቴን አቁሜያለሁ ብለዋል። ጥቃት ማቆምና እንዲሁም ደግሞ ለ2 ሳምንት እንግዲህ ኢራን ላይ የሚደርሱ ማንኛውንም አይነት አታኮችን በእስራኤል በኩል የሚኖሩ አታኮችን ለማስቆም ፕሮሚስ መግባታቸውን ተከትሎ ነው እንግዲህ ይህ ስምምነት የተኩስ አቁም ስምምነት የተደረገው። በአሜሪካ ትራምፕ እንግዲህ በኦፊሻል ስቴትመንታቸው ተኩስ አቁም ስምምነት ማድረጋቸውና እንዲሁም ደግሞ የፓኪስታንን ፕሮፖዛል መቀበላቸውና እንዲሁም ደግሞ የሆርሙዝ ሰርጥ እንደሚከፈት ፕሮሚስ ገብተዋል። ኢራን በበኩሏ መጀመሪያም ሆርሙዝ ሰርጥን የዘጋው ጥቃት ስለደረሰብኝ ነው፣ ሰው ጥቃት የሚቆም ከሆነ ሲስፋየሩን እቀበላለሁ ብላለች። እንዲሁም ስትሬት ኦፍ ሆርሙዝን አንደር ኢራን ኮንትሮል እንደምትከፍተው ተናግራለች። ሆርሙዝ ሰርጥም ለ2 ሳምንት አትሊስት 2 ሳምንት ይከፈታል። ከዛ በኋላ የሚመጣውን የምናየው ቢሆንም ዶናልድ ትራምፕ በኦፊሻል ስቴትመንታቸው ሌላ ያነሱት ፖይንት ምንድን ነው? ኢራን ያቀረበቻቸውን 10 የመደራደሪያ ነጥቦችን መቀበላቸውና ወርከብል ናቸው፣ ለድርድር የቀረቡ ናቸው። በዚህ 2 ሳምንት ውስጥ ኔጎሽት አድርገን ስምምነት ላይ እንደርስባቸዋለን ብለዋል። እዚህ 10 ነጥቦች ውስጥ እንግዲህ ኢራን እንደምታውቁት እስከዛሬ ለ40 ምናምን ዓመት ለብዙ ዓመት ተጥሎባት የነበረውን ማዕቀብ እንዲነሳ ኢሚዲየትሊ የአሜሪካም ሆነ የኢንተርናሽናል ማዕቀብ እንዲነሳ የሚል ጥያቄ አለበት። ከዛ ውጭ ደግሞ ሆርሙዝ ሰርጥ ላይ ባለቤትነታችን $2 ሚሊዮን እያስከፈልን የምናሳልፍበት የሚከበር የሚል አለበት። በጣም ወሳኝ የሆኑ ፖይንቶች አሉ ለኢራን እዛ ላይ እና ጦርነቱ ላይ የደረሰውን ውድመት እንግዲህ እነዚህና አሜሪካ ሪኮምፐንሴት እንዲያርጉ ወር መልሰው እንዲከፍሉ የሚል አለበት። እነዚህን የመሳሰሉ ሪኩዌስቶችን እንግዲህ እነዚህ የመሳሰሉ ዲማንዶች አሉበት። ይህ ባለ 10 ፖይንት ድርድር ነጥብ የኢራን ያንን ተቀብለናል። ኔጎሽየብል ነው፣ ለመወያየት ቅርብ ነው፣ ተወያይተን እንስማማበታለን፣ ችግር የለውም ብለዋል ትራምፕ። የኢራንንም ሪኩዌስት ተቀብለዋል ማለት ነው። ለማንኛውም በዚህ ኦፊሻል ስቴትመንታቸው እንግዲህ ትራምፕ አይ አም ፕራውድ ሚድል ኢስትንም ሆነ አሜሪካ መሪ ሆኜ ይህንን ጉዳይ ወደ ሲስፋየር በማምጣቴ አይ አም ፕራውድ እያሉ ነው። ነገር ግን በሁለቱም በኩል እንደ ድል እየተወሰደ ነው። ይህ ነገር የትኛውን የማን ነው ድል የሚለውን እናንተ ትገምታላችሁ። ኦር በቀጣይ ቪዲዮ ኮምፔር እናድርገውና ድል የማን ነው የሚለው እናንተ እንትን ትላላችሁ። ለማንኛውም ግን ሲስፋየር ታውጇል ማለት ነው። ፋይናሊ እንግዲህ ዓለምን ወደማይሆኑ አለመረጋጋትና ወደ ባሰ ቀውስ ይነዳል ተብሎ ሲፈራ የነበረው ነገር ቀርቶ እንግዲህ የተኩስ አቁም ስምምነት ተደርጓል ማለት ነው።